የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን የዕለቱን ትኩስ አበይት መረጃ የምናጋራችሁ ይሆናል። መረጃውን የምናጋራችሁ ድሬ ዜና እንሰኛለን። ላይክ፣ ሼር፣ ሰብስክራይብ በማድረግ አጋርነቶን ይግለጹ። በቅድሚያም አርዕስተ ዜና የምናሰማ ይሆናል። እስከ ዜናዎቹ ፍጻሜ አብረውን ይዝለቁ። ኢሳያስ ከሳውዲ አረቢያ አውሮፕላን ተልኮላቸው ሳዱም መግባታቸው ተገልጿል። ለቀናት ጉብኝት እንደሚሰነብቱና ሳውዲ ላይ 30 አሰብን ለማልማት ያላትን ኢኮኖሚያዊ ፍላጎት እንደሚያመላክት ተገልጿል። ሳውዲ አረቢያ በአሰብ ላይ ማነጣጠሯ የኢትዮጵያን የባህር በር ጥያቄ የማስመለስ አጀንዳ እንቅፋት እንደሚሆንባትና ብሎም ተርፎም የኤርትራ መሰባሰብ በግብጽ የሚገኙ የኤርትራ ስደተኞች ተጠፍንገው ወደ ቀያቸው እንዲመለሱ መደረጉ መገናኛ ብዙሃን አሳውቀዋል። ኢሳያስ በንግድና ኢኮኖሚያዊ ጉዳይ ስለ አሰብ የሚፈረሙት የጋራ ስምምነት በመግባባት ሳውዲ የኢትዮጵያ የወደብ ፍላጎት ከግጡ ወደ ማጡ ማሻቀቧ ማወሳሰቧ ተገልጿል። በተለምዶ ከኤርትራ የማይወጡት ኢሳያስ ከሰሞኑ እግር ማብዛታቸው የቀይ ባህር ቀጠና ውጥረት አመላክቷል። ኢሳያስ በባለፉት 2 ወራት ውስጥ ብዙ ሀገራት መጎብኘታቸው ተመላክቷል። በባለፉት ወራቶች ውስጥም የጎበኟቸው ሀገራት ኢትዮጵያን ወደ ቀይ ባህር ንግድ መስመር ዳግም መመለሷን ማየትም ሆነ መተለም የማይፈልጉ ሀገራት ናቸው። ፕሬዝዳንት ኢሳያስ በተጠና በተመረጠ ኩናቴ በ3 የቀይ ባህር ቀጠና ከሚገኙ ሀገራት ጋር መስተጋብር መፈጸማቸው ከኢትዮጵያ እየተጠናከረ የመጣው የባህር በር ጥያቄ ለማደናቀፍ ብሎም ለማጨንገፍ የታለመ አስመስሎታል። ከጠቅላይ ሚኒስትር አብይ አህመድ መምጣት በኋላ ፊት አውራሪ ርዕዮተ ዓለማቸው የቀይ ባህር ጥያቄ መሆኑ በኤርትራውያን በኢትዮጵያ መካከል ቁርሾ ፈጥረዋል። በዚህ ሳቢያ ምክንያትም የኤርትራው አለቃ ኢሳያስ አፈወርቂ ወደ ሌሎች ሀገራት ማማተራቸው ተገልጿል። በሰሞኑ የኢሳያስ አፈወርቂ የሳውዲ ጉብኝት ከሁለትዮሽ የጋራ አጀንዳ ባሻገር ምንነቱ ባይገለጽም የኢትዮጵያ መልካም ጉርብትና አላት የምትባለው ሳውዲ አረቢያ በተፈጠረውና በአሁናዊ ጂኦፖለቲክስ ውጥረት ሂደት ላይ አሻራ ተጽዕኖ እንደምታሳደር ቢቢሲ ባሰናደው ዘገባ አሳውቋል። ባለሙያዎቹ ኢሳያስ በአሁናዊ ጉብኝታቸው ላይ አሰብን በተመለከተ የጋራ ረቂቅ ሰነድ ተፈራርመው ሊሆን እንደሚችል ቅድመ ትንበያ አስቀምጠዋል። በአውሮፓውያን 2018 ላይ በኢሳያስና አብይ መካከል የተፈራረሙት የሰላም ረቂቅ ሰነድ የሳውዲ አሸማጋይነት እንደሆነ የሚያስታውሱት የአፍሪካ ቀንድ ጉዳዮች ተንታኝ አቶ አብዱረህማን ሰኢድ የኢሳያስ የሳውዲ ጉብኝት ዘለግና ጠለቅ ያለ ከባድ ሚዛን እንዳለው ምክረ ሀሳባቸውን ለግሰዋል። ከፕሬዝዳንት ኢሳያስ መስተጋብራዊ ግንኙነት ጋር ሳውዲ አረቢያ በኢትዮጵያ ኤርትራ ከዚህ በፊት የተፈረመው የጋራ ረቂቅ ሰነድ የሚያንሰራራበት የሚያበብበት እድል የሚፈጠር ከሆነ ሊጋመዱት ይችላሉ ሲል ተንታኝ ባለሙያው ገልጸዋል። በቀጠናው ያላቸው ተጽዕኖ ቅቡልነትን ለማጠናከር ከተለያዩ ሀገራትና ባለድርሻ አካላት ጋር ቀጠናዊ አንድነትን ትብብራቸውን እያጠናከሩ የሚገኙት ሳውዲ አረቢያ ከተባበሩት አረብ ኤሚሬትስ ጋር ባላቸው ሽኩቻዊ ፉክክር የኢሳያስ ሪያድ ጉብኝት ምክንያት ሊሆን እንደሚችል ተንታኝ ጋዜጠኛው አውስተዋል። ፕሬዝዳንት ኢሳያስ ባሳለፉት መጠነኛ ወራት በየመን ውጪ የቀይ ባህረ ሰላጤ ሀገራትን ያደረጉት ጉብኝት ብሎም በቀጣይነት እያደረጉ ለሚገኙ ዲፕሎማሲያዊ መስተጋብር የቀይ ባህር ፍላጎት መጨመር ሁኔታ መሆኑ ተንታኙ ገልጸዋል። እነኚህ ኩናቴዎች ለቀጠናው አስፈላጊ ብሎም ቀንዱን ወደ ትርምስ እንዳይወስደው ስጋታቸውን ያስቀምጣሉ። እነዚህ የቀጠናው ሀገራትም ግብጽ፣ ሱዳንና ሳውዲ አረቢያ ሲሆኑ እነኛ ሀገራት እንደ ኤርትራ ኢትዮጵያ የቀይ ባህር እንዳታገኝ በቀጥታም ሆነ በተዘዋዋሪ ተግዳሮት የሆኑ አካላት ናቸው። ኢትዮጵያ በቀይ ባህር በኩል ተጠቃሚነት ድርሻ እንዳይኖራት በታሪካዊ ጠላትነት ወገባቸውን ታጥቀው የሚሰሩ መሆናቸው ይታወቃል። በተጨማሪም ሀገራቱ የቀይ ባህር ትብብር የሚያንጸባርቀው ሸንጎ ቡድን አካላት ናቸው። በኤርትራው አለቃ
ኢሳያስ ጉብኝት በማስታወቂያ ሚኒስቴሩ እንዳሳወቁት በተጋባዥ ሀገራት የተደረጉ መሆናቸውን አንጸባርቋል። በዲፕሎማሲያዊ ጉብኝቶችም በየሀገራቱ ከፍተኛ ባለስልጣናት ጋር የሀሳብ ፍሰት ውይይት መደረጋቸው የጥልቅ ከማወቅ ባሻገር ማብራሪያ አይሰጥባቸውም። ፕሬዝዳንት ኢሳያስ ለጉብኝት ያቀኑት በህዳር ማብቂያ የተጓዙበት በመካከለኛው ምስራቅ ሀያል ወደ ሆነችው የቀይ ባህር ቀጠና የምትገኘው ሳውዲ አረቢያ መሆኑ ተመላክቷል።